ሶሻል ሚዲያ ላይ የልጆቻችን ፎቶግራፎችን ለጥፋለን። ልጆቻችን አደጋ ላይ የጣልን ነው ወይ? ሶፊያ ጸጋዬ ይባላልው። በልጆችና በወላጆች ላይ በተለያዩ የሶሻል ሚዲያዎች ያለኝን አጋራለሁ። ዛሬ ደግሞ ይሄን ጥያቄ ነው መጠየቅ የፈለኩት። በብዙ ሚዲያዎች አሁን እየተነገረ ያለ ነገር አለ። ሶሻል ሚዲያ ላይ ብዙ ነገሮችን ውጪ ስለሚወጣ የቤተሰብ ልጆቻችንን ለጥፋለን፣ ውሏችንን ለጥፋለን፣ ብዙ ነገር ይለጥፋልና ስለ ልጆቻችን በጣም ብዙ ነገር ከመለጥፋችን የተነሳ ልጆቻችን ላይ ያለው መረጃ በጣም ብዙ ነው። የት እንደሚማሩ፣ እድሜያቸው ስንት እንደሆነ፣ ስማቸውን፣ አስተማሪያቸውን ስም፣ የቤተሰብ ስም፣ የተወለዱበትን ቀን፣ ብዙ ነገር እዛ ላይ ይገኛል እና ልጆቻችን ለአደጋ እያጋለጥናቸው ነው። ልጅ ሰው መጥቶ ከዛ ባገኘው መረጃ ብቻ ዘመድ መስሎ ልጆቻችን ሊወስድብን ይችላል እና ልጆች ላይ ትልቅ አደጋ እየሆነ እንዳለ ወላጆችን ማሳወቅ እፈልጋለሁኝ። ምክንያቱም ምን ለጥፈው ነገር ምንድን ነው? ፎቶግራፋቸውን ሆነ ብለው ከዛ ላይ አንስተው ሌላ ነገር የሚጠቀሙባቸው ሰዎች አሉ። አንዴ የወጣ ነገር እኛ ብንሰርዘውም ራሱ ጠፍቶ እንደማይጠፋ ማወቅ አለብን። ስለዚህ ወላጆች ፎቶግራፍ ስንለጥፍ በማስተዋል መሆን አለበት። ያ ፎቶግራፍ ማን እንዲያየው ነው የምንፈልገው? ምክንያቱም ሁሉም ሰው የሚያየው ከሆነ ከዛ ውስጥ የተወሰነው ያን ፎቶግራፍ ይዞ በራሱ ያስቀረዋልና የልጆቻችንን መረጃ ማውጣት አስፈላጊ አይደለም። ስለዚህ አሁን ይህንን ነገር ማድረግን መቀጠል የምንፈልግ ከሆነ አንዳንድ እርምጃዎች መውሰድ የምንችላቸው አሉ። ለምሳሌ ኢንስታግራም ላይ ከሆነ ፎቶግራፍ መለጠፍ የምንፈልገው የፕሮፋይል ቦታ ላይ ሄደን እዛ ላይ ያለውን ስታተሱን ፕራይቬት ማድረግ እና የምንፈልጋቸው ሰዎች እንዲያዩት ብቻ ማድረግ ይቻላል። በፌስቡክ ደግሞ ከሆነ እዛ ላይ የፕራይቬሲ ሴቲንግ ጋር ሄዶ ፕራይቬሲ የሚለው ላይ ፍሬንድስ ብቻ የሚለው መምረጥ እንችላለን። ከዛም ደግሞ ለይተን ሌላ ክሬት ግሩፕ ብለን ለምንፈልገው ለቤተሰብ ብቻ እንዲያየው የሚደረግበትን ምርጫ መምረጥ እንችላለን። ልክ ነው። ልጆቻችን በጣም ደስ ይሉናል። አንዳንድ ነገር የሚያደርጉት ነገር ከሌላም ሰው ብናጋራ ደስ ይለናል። ግን የምናጋራውን ሰው መለየት ማወቅ አለብን። ዝም ብሎ ግሩፕ እኛ ፌስቡክ ላይ ስላለ ብቻ የልጆቻችንን ፎቶግራፍ ለነሱ ማጋራት የለብንም። ስለዚህ ለማን ነው የምናጋራው? ምን አይነት መረጃ ነው የምናወጣው? ያውኑን ሁሉ በማሰብ ልጆቻችንን እንጠብቅ። ምክንያቱም ከትምህርት ቤት ሆነው ከዛ ላይ ባለው መረጃ ተነስቶ ቤተሰብ መስሎ ልጆቻችን